ልጁ ያብሩክ እንደሆነ ተረጋግጧል አልተረጋገጠም? ተረጋግጧል። ግን ያ ዲኤንኤ ሐሰተኛ ነው። አባቷን መስክሯል። ያ ዲኤንኤ ሐሰተኛ ነው ወይስ አንቺም እጅሽ አለበት? እሺ ግን የእሷን ሀሳብ እኮ ማስቀየር ትችያለሽ እኮ። እሺ ልጄን አሳይኝ ቢያንስ በቃ የልጄን አይንልይበት እኮ። እሺ ቢያንስ ልጅ የሚባል ነገር የለም። እኮ ያብሩክ ነው አለቀ። ያንን እኮ የምታውቂበት መንገድ የለም። ታውቂያለሽ ደግሞ ልጁ የኔ እንደሆነ ታውቂያለሽ። አንዴ ታች ሲጥለኝ በንክት ላይ ሆኖ የእናት ቤቴን ስመኝ ስሟን ደግሞ። ሰላም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? እኔ አለኝ እግዚአብሔር ይመስገን፣ በጥቂቱም አለኝ ማለት ይቀላል። ያው ለተፈጠረው ነገር ምክንያት ባልዘረዝር በጣም ደስ ይለኛል። ምክንያቱም በቃ አሁን ላይ ራሴን እየሆንኩኝ ስላልሆነ ከጊዜ ወደ ጊዜ እኔም በቃ የከፋ ነገር ውስጥ መግባት አልፈልግም። ምክንያቱም በቃ ህይወቴን በስጋት መቀጠል አልፈልግም። አገኛለሁ አላገኝም በሚል ተስፋ ራሴን በቃ እያንጠለጠልኩኝ በቃ ህይወቴን እያዘበራረቅኩኝ ነው ያለሁት። አንደኛ ልጅ አለኝ ብዬ ተስፋ አላደረኩኝ። በቃ በተስፋ ብቻ እየሄድኩኝ ነው፣ ወይ ደግሞ በቃ የሆነ ተስፋ እንደሌለው ሰው እየሆንኩኝ ነው። ምክንያቱም የሚጠብቀኝ በቃ ልጅ ያለ አክል ምንም አልተሰማኝም። በቃ በቃ እኔ ግራ እየገባኝ ነው። ምክንያቱም በቃ እኔ ተስፋ የምጥልበት ነገር የለም። በቃ ተስፋ የሚጥልብኝም ነገር እስከሌለ ድረስ የኔ ህይወት በቃ ትርጉም አልባ ናት ብዬ በቃ የማስበው። ምክንያቱም በቃ አሁን ላይ በቃ ህይወት በቃ ዝብርቅርቅ ናት ያለችብኝ። ምክንያቱም በቃ ልጅ የለኝም። በቃ እኔ ልጅ አለኝ በሚል ተስፋ ራሴን በቃ አሽቻለኝ። ግን ደግሞ ያላገኘሁትን ልጅ እስከ መቼ? በቃ አንቺም እናቱ እስከሆንሽ ድረስ በቃ እስቲ እናትነትሽን ተጠቀሚበት። ምክንያቱም በቃ እስቲ ለአንዴና ለመጨረሻ ጊዜ ለኔ አንድ ነገር ብታደርጊ እስቲ ልማጸንሽ። አንድ በቃ እኔ ልመና የሚገዛሽ ነገር ከሆነ ልጅን የሚያሰጠኝ ነገር ከሆነ በቃ በምትወጂው ነገር ልለምንሽ። እኔ በቃ በየትኛውም ነገር በቃ ሄጃለሁ፣ ሞክሬያለሁ፣ አላሸነፍኩሽም። ግን በቃ ሞክሬያለሁ። በቃ በትህትና እየለመንኩሽ ነው። በቃ እኔ ልጅን ናፍቄያለሁ። በቃ እስቲ እኔ በፈለኩት መንገድ ነበር በቃ አሁን ህይወት እንድትሄድልኝ እየፈለክ የነበር። እስቲ አንቺ በፈለግሽው ነገር ደግሞ እንሂድ። አሁን በቃ የሚገዛሽን ነገር ወይ ንገሪኝና ልወቅ። እኔ ፍቅር ከሆነ በቃ እኔ እንጃ፣ ከኔም ባታገኝ ከሌላ ሰው ፍቅር ኖሮሽ እሺ ልጄን እስቲ፣ ወይ ገንዘብም ከሆነ እሺ እኔ በቃ ላቤን ጠብ አድርጌ ያመጣሁትም ጥቂትም ገንዘብ ብትሆን አለች በቃ ልጅ ማሳደግ ይሆናል። ወይም ደግሞ በቃ የእናትና የአባቴ ሁላ ውርስ አለ። 1000 ካሬ አለኝ። ከፈለግሽ 500 ካሬ በራስሽ ስም ላድርግልሽና በቃ እስቲ እንደፈለግሽ አድርጊ። በቃ ልጅን ብቻ እስቲ እኔ በቃ በልጅ ናፍቆት መሰቃየት አልፈልግም። ምክንያቱም ይሄ ተራ ነገር አይደለም። አንቺ ልጅሽን በቅፍሽ አድርገሽ ይሄን ሁሉ ነገር ታደርጋለሽ። እኔ ግን በቃ ነገር ላይ አገኘዋለሁ አላገኘውም በሚል ተስፋ ለምጨነቅለት ልጅ ግን በቃ ይሄን ያክል መሰቃየት ተገቢ ነው ብዬ አላስብም። በቃ እባክሽ እኔ እየለመንኩሽ ነው። በቃ የማደርገውን እስቲ መፍትሄ ካንቺ እየለመንኩኝ ነው። በቃ እኔ በቃ ኦዲየንስ በቃ እንድታግዙኝ የምፈልገው በቃ አሁን ላይ በቃ እገዛችሁ በጣም ያስፈልገኛል። ምክንያቱም ቀልድ አይደለም። እኔ በቃ ቀስ በቀስ ራሴን እየሆንኩኝ አይደለም። ምክንያቱም በቃ ተስፋ የጣልኩበት ነገር ሁላ በቃ ጓደኛዋን በቃ ጸጋኝ እና በቃ ያው እምለው ነገር ሁላ ጠፍቶብኛል። ህይወት በቃ ግራ በቃ ህይወት ዓለም የዞረችበት በቃ ፊቷን ያዞረችበት ሰው ቢኖር እኔ ነኝ። እስቲ መፍትሄም በቃ ልትሰጠኝ ትችላለች ብዬ ጓደኛዋን ጸጋን ጠርቻታለሁ። በቃ ይሄ ልጅ የኔ እንደሆነ ከሷ ጋር የነበረን ግንኙነት ሙሉ በሙሉ ታውቃለች። እሷም ጓደኛዋም ከኔ እኩል ሁሉንም ነገር ታውቃለች፣ ያለንን ግንኙነት በቃ ልጁ የኔ እንደሆነ። ግን እኔም እሷም እውነቱን ለማውጣት እንዴት እንደከበዳት ነው ግራ እየገባኝ ያለው። ይኸው እሷ መታለች እንግዲህ። እሺ አባትዬ እንዴት ነሽ ጸጋ? እንዴት ነህ? እግዚአብሔር ይመስገን እኔ ደህና ነኝ። ሰላም እያልኩሽ ነው። ሰላም አትይም? እባክህ እጅ ነው ወደዛ አድርግ። እሺ ያው ያኔ ሰላምታ ምንም አይጠቅምም። እስኪ አሁን በቃ ስልሽ አንቺ ወንድ ልጅ ብትሆኝ ወይም ደግሞ ወንድም ቢኖርሽ በእኔ ቦታ ላይ ምን ተወሰኝ ነበር? እኔ ላይ ደረሰውን አንተ አታውቅም እኮ። እባክህ አሁን እኔ አንተን ልሰማ አይደለም በቃ ተረዳሁሽ እኮ። ያንቺን ጭቅጭቅ እኔ ልጨቀጭቅሽ ይኸውልሽ፣ አልጠራሁሽም። ለጭቅጭቅ አልጠራሁሽም። ተረድተሽኛል? አሁን እኔ ራሱ እዚህ ድረስ የመጣሁት ማለት በጣም በቃ አልቅሰህ ስለለመንከኝ እንጂ ጭራሽ መምጣት አልነበረብኝም እኮ። ልክ ነሽ። አይ መምጣት አልነበረብሽ። ስለዚህ መናገር ያለብን ቶሎ ተናገር። እኔ እኮ ይኸውልሽ አንድ ነገር ብቻ ለምንሽ፣ አባት አለሽ፣ ወንድም አለሽ።
በቃ እባክሽ እያልኩሽ ነው በቃ እየለመንኩሽ ነው ቢያንስ ይሁን እኔ እንጃ አሁን ላይ እኮ በሞት እኔ ምንም አልፈልግም ማለት ነው ቢያንስ በቃ ልጅ ከጎኔ በቃ አለ አይደል ስማ አንድ ነገር ልንገርክ እዚህ ጋር ማለት ነው በቃ ካሁን ልጅ የሚባል ነገር የለም እሺ እንደዛ እንዳትይኝ እሺ ይኸውልሽ ሰምተሽኛል እንደዛ እንዳትይኝ እንደዛ እስቲ ይበልጥ ይከፋኛል ይኸውልሽ እኔ ባውንስ በኋላ ለምን ነው የሚከፋ ይገርማል ይኸውልሽ ልጁ ደግሞ የብሩክ ነው ተባለ አንቺ ይኸውልሽ የምታውቂው ነገር እኮ አለ የምታውቂው ነገር አለ የለም እኮ የምታውቂው ነገር እኮ አለ ልጁ የኔ መሆኑን እኮ ታውቂያለሽ አንቺ እውነታውን ለማውጣት ነው ለምን ከበደሽ ቆይ እሺ በምን ገዛችሽ እኔ አንተን ያሳለፍኩትን ታውቃለህ እኮ ቆይ እሺ ስንት አይነት ስቃይ እንደደረሰብኝ ታውቃለህ አንተ ምክንያት እኮ እሺ ያ እኮ ተረዳውሽ ያን ነገር እኮ ሳታሳልፊ ቀርተሽ እኮ አይደለም አንተ እንደምታስበው አሁን እንደምታወራው ቀለል ያለ ነገር አይደለም እኔ ህይወት ላይ ያሳለፍኩት ስለዚህ ካሁን ለዚህ ይኸውልሽ ለዚህ አንተ አይደለም በቃ አለቀ እንዲህ ልደመድም ያቺም ተረድተሽኛል አንድ ነገር አዳምጪ ሲጀመር የኔና የሷን ግንኙነት ታውቂያለሽ በሰዓቱ ይኸውልሽ ተረድተሽኛል አንድ ነገር ብቻ እየለመንኩሽ ነው ልጄን የማይበት በቃ መንገድ እንድትፈጥሪልኝ ተረድተሽኛል ይኸውልሽ ያደረግሽልኝ እኮ ውለታ አለ ያንን እኮ እየዘነጋው አይደለም የሚደርስብሽም ችግር እኮ አለ እሱ እንዳለ ሆኖ አሁን ግን ለምታወራው ነገር እኔ ያለፍነት ምናምን ይኸውልሽ አላፍትና ወሰጂልኝ እኮ እያልኩሽ አይደለም የልጄን አይን ብቻ እንድታሳይኝ ነው መማጸንሽ በቃ ምንም ነገር አለምንሽም ተረድተሽኛል እና ምን አለ መሰለሽ በቃ እኔ ምንም ነገር በቃ ህይወት እንደጨለመብኝ አንቺ ራስሽ እኮ ታውቂያለሽ ግን ልጁ የኔ መሆኑን እያወቅሽ እንደገና ሌላ ታሪክ ፈጥሪሽ እኔ ለማሳበድ እንዳትሞክሪ እባክሽ እየለመንኩሽ ነው እዚህ ጋር ምንም ታውቀው ነገር የለም እኔ ጋር የደረሰብኝ ነገር አንተ ታውቃለህ አታውቅም እንዴት ቆይ ምን ደረሰብሽ አንቺ እኮ እሷ ተቆጣችሽ የራስ ጓደኞች ምንም ሳይሉኝ ነይ ምናምን ብለው ብዙ ችግር ነው ያደረሱብኝ እኔ ላይ ማለት እሺ ከኔ ጋር የሚያገናኘው ነገር አለ ወይ ምን ማለት ነው አይ ቆይ እሺ እኔ ምን አደረኩኝ እኔ ላኳቸው ያንን እኔ ላይ የፈረድሽ ነው እኔ ላይ አንተን እያልኩ እኔ አሁን እኮ ብዙ ነገር እኮ እሺ አይ ተረዳውሽ እኮ አንተ እንደምታስበው ቀላል ነገር አይደለም እኔ ተረዳውሽ አንድ ነገር ደግሞ ማወቅ ያለብሽ ያ በኔ ምክንያት ነው ያ ነገር አልሆነ በዚህ ጉዳይ ነው አለቀ በቃ እኔ ግን ብዙ ነገር አሁን ወዲህ ልጁ ሲጀምር የብሩክ ነው አለቀ ያን ምን ታውቂያለሽ ካንቺ አሁን ንገር ቆይ ያልሽ ምን ታውቂያለሽ ወይስ ሌላ ነው ቆይ እሱ ላገኘው ነው ብለሻት ነው እንደመጣሽ አንተ ማስቀየም አልፈልግም ተረድተሽኛል ምክንያቱም እኔ ብዙ ነገር ደርሶብኝ ቆይ አዳምጪ አጥታውኝ በጣም ብዙ ስቃይ ችዬ ምናምን ነው እዚህ ደረጃ ራሱ እሺ እኮ አዳምጪ አንድ ነገር ከነሱ ጋር የሚያገናኘን ነገር ከሆነ እኔን የሚያገናኝ በህግ ሙላ እኮ መጠየቅ ትችያለሽ እኔ ከነሱ ጋር የሚያገናኘኝ ነገር ከሆነ ከላኳቸው አሊያም ደግሞ እንዲህ አድርጉልኝ ካልኩኝ ማለት ነው እኔ በዚህ ጉዳይ ካሁን እኮ እሺ እኔ እየለመንኩሽ እኔ ምንም አትለምነኝ አልፈልግም ምን ማለት ነው አንቺ አባት የለሽም ወንድም የለሽም አንቺ በእኔ ቦታ ብትሆኝስ በቃ እኔ ከዚህ በላይ ምንም መቋቋም አልችልም በቃ አለቀ ብዙ ነገር ደርሶብኛል አንተ ቢደርስብህ ነው የምትረዳው ያን ነገር ማለት እኮ እየለመንኩሽ እኮ ነው በእናትሽ አንቺ እኔ እየለመንኩሽ ዓለም ዞሮብኛል በቃ እኔ ከልጅ ውጪ ምንም ማሰብ አልችልም አንቺ ደግሞ ስቃይ አትሆኝብኝ አይመለከተኝም እኔ ደረሰብኝና አንተ ታውቃለህ እኮ እሺ ለልጁ ብለሽ መቋቋማችን ወይ ምን ችግር አለው እሺ ቆይ የኔ ደስታ እኮ ነው በዚህ ካሁን ወዲህ የለውበትም ማለት እሺ ምን ኧረ እባክሽ እየለመንኩሽ ነው እባክሽ እየለመንኩሽ እኮ ነው አንዴ ታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ስመኝ ልጅና ይንልይበት እኮ እሺ ቢያንስ እኮ እሺ ያንን እኮ የምታውቂበት መንገድ የለም ታውቂያለሽ ደግሞ ልጁ የኔ እንደሆነ ታውቂያለሽ አይደል ልጁ የኔ ታውቂያለሽ እኔ እንዳስቀይምሽ አትገፋፊኝ ግን ታውቂያለሽ ልጁ የኔ መሆኑን እያወቅሽ ለምን ትገፊኛለሽ እሺ ልጅና አይነ ብቻ እሺ እሷን እኮ ሐሳብ ማየት ይባል ነገር የለም እሺ ሐሳብ ማስቀየር እኮ ትችያለሽ እና በቃ እየለመንኩሽ ነው በመቶጁ ነገር ሁላ እየለመንኩሽ ነው እኔ እንዲህ ሆነ አላሳዝንሽ እኮ እሺ እየለመንኩሽ እኮ ነው በቃ አንቺ ምን ስቃይ አይገባሽም እንዴ እኔ ማሳልፈው ምን እኔ ይሄ ነገር ካቅሜ በላይ ነው አለቀ በቃ ምንም ላደርግልህ አልችልም እኔ አልተባበርም በቃ ምንም ብታዝን ልሰማ አልችልም ምክንያቱም እኔ ብዙ ነገር ደርሶብኛል እሺ ልጄስ አላሳዝንሽም ልጁ የብሩክ ነው በቃ ያን እንደዛ እንዳትኝ እንደዛ ስትኝ ቅስሜን ነው መሰብሪ መምጣት ራሱ እንደዚህ እንደምታደርገኝ እኮ እሺ አንድ ነገር ለምንሽ አንድ ነገር ብቻ ለምንሽ የልጄን በቃ አይን የማይበት መንገድ ልጄን አፍቆኛል የልጄን ጠረን ማሽተት እፈልጋለሁ ይሄን ጉዳይ ላይ አሁን አልችልም በቃ አልችልም እየለመንኩሽ እኮ ነው
በቃ የልጅን ብቻ አይን እንዳይ በቃ ሞክሪልኝ እየተማጸንኩሽ ነው አቃለኝ እኮ እሺ አቃለኝ እሺ ግን የሷን ሐሳብ እኮ ማስቀየር ትችያለሽ እኮ የለመንኩሽ እኮ ነው አንቺ ማለት ቆይ ኢየሩስ ማለት አይደላችሁ ሁሉንም ነገር አንድ ላይ እኮ እሺ ሁሉንም ነገር ቆይ እሺ ቆይ አንቺ ካሜራ ፈርተሽ ነው ላጥፋው ልኮ ቆይ ልጁ እኮ የኔ መሆኑን ታውቂያለሽ ለምን ተዋሽኛለሽ በቃ ያለ ነገር ከኢየሩስ ጋር ጨርሰን እኮ የለመንኩሽ ነው ቆይ እሺ ካሜራ አጥፍቼ ቢያንስ እናውራ በቃ ካሜራ ከፈራሽ ማለት ነው ምንም ሐሳብ የሚቀየር ነገር የለም እኔ እዚህ ነገር ውስጥ ካሁን ወጥቼበታለሁ በቃ ያኔ በደረሰበት ነገር ተምሬያለሁ በቃ በቃ እሺ አንዴ እሺ በቃ ለኔ ሁለተኛ እድል ስጪኝ በቃ ያን በቃ የልጄ እኔ ሙሉ ለሙሉ ሪስክ ሁሉ ሰድ የልጄን አይንና የልጄን ጠረን ማሸትበት መንገድ ብቻ አባክሽ ቋንቋ የሚገባ ይኸውልሽ እኔ እሺ እንዳብድ ነው የምትፈልጊው ቆይ እሺ በአንቺ ምክንያት እንዲስወጣ ደስ ይልሻል ወንድምሽ ቢሆንስ አላሳዝንሽም አሁን ይሄ መጨረስ ያለበት ነገር ከኢየሩስ ጋር ጨርስ እኔ ምንም እዚህ ጉዳይ ላይ በቃ መግባት አልፈልግም አዳምጪ እኔ አንቺን ለምን አናግርሻለኝ የምትሰማ ሰው ቢትኖር እኮ ብትሆን እኮ እኔ በንግግር ለመፍታት አልሞከርኩኝም በቃ በሰው ሞከረ እኮ እሺ ስለማትሰማኝ ስለማትረዳኝ በቃ አንቺ ስለምትቀርቢኝ እኮ ነው እያወራሁሽ ያለሁት ምን አለ ብትረጂ አንቺ ስለማምንሽ እኮ ነው በቃ እዛ ከዛ ድረስ በቃ ጠሪችሽ ቢያንስ ተስፋ እኮ እሺ ተስፋ አድርጌብሻለሁ ቢያንስ እኮ ዲኤንኤ ምናምን ተደርጓል አውቃለሁኝ ተደርጓል እነዚህ ሁሉ ነገር ተረጋግጧል የሐሰተኛ ዲኤንኤ እኮ እንደሆነ ታውቂያለሽ ልጁ የብሩክ እንደሆነ ተረጋግጧል አልተረጋገጠም ተረጋግጧል ግን ያ ዲኤንኤ ሐሰተኛ ነው አባቷን መስክሯል ያ ዲኤንኤ ሐሰተኛ ነው ወይስ አንቺም እጅሽ አለበት እዛ ውስጥ እጅሽ አለበት ወይ እዛ ውስጥ ወይስ አንቺም የብሩክ ነው ብለሽ ሌላ ነገር እንደሷ ትፈልጊያለሽ እሷስ ቢያንስ ገንዘብ ስለምትፈልግ ነው ብሩክ የምትለው ወይስ አንቺም ዲኤንኤው ትክክለኛ ዲኤንኤ አይደለም አባቷን መስክሯል አንተ ጋር ነው በቃ የሚሰራው ልጅ የብሩክ አትሰሚኝም በቃ ሐሰተኛ ዲኤንኤ ነው እሺ በቃ አንድ በቃ እየለመንኩሽ እኮ ነው በቃ ተስፋ አድርጌብሻለሁ ቢያንስ ተስፋ ጀመር እዚህ ጋር ጥፋተኛ ነኝ እኔ ነኝ እዚህ ጋር ቆሜ ካንተ ጋር እሺ መፍትሄ ካሁን ላይ መልከተኛ የራሱ ጉዳይ እየለመንኩሽ ሸጋው ባንተ ላይ ይደረባሉ ባንተ ላይ ይታሰባሉ ባንተ ላይ ይከጀላሉ ባንተ ላይ ሸጋው ባንተ ላይ ይደረባሉ ባንተ ላይ ይታሰባሉ ባንተ ላይ ይቀጀላሉ ባንተ ላይ ስታመም መሚ ስቸገር ችግሬን አስታዋሽ ጠያቂ መዋሌ ማደሬን ስለ ጤንነት